ሄሎ ሰላም ሰላም፣ እንዴት ናችሁ? ሳራ በለጠ እባላለሁ። ያው ፒሴ ማይክሮፎኑ ስለማይሰራ ነው በዚህ ለመቅረጽ የተገደድኩት እና ያው ይታያል ብዬ ተስፋ አደርጋለሁ። ምንም አማራጭ ስላላገኘው ነው። በቃ አንድ ቀን አሰራለሁ ብዬ ተስፋ አደርጋለሁ እና ዛሬ ላሳያችሁ የፈለኩት ያው የተሰጠን አሳይመንት ነው ስለ ስታቲካል ኢንጂን መስራት ምናምን ነው እና መጀመሪያ ወደ ኮዱ ሳንገባ ስትራክቸሩን እናያለን ማለት ነው። እዚህ ጋር ይታያል ብዬ አስባለሁ። እዚህ ጋር ለማሳየት እንደሞከርኩት ያው ፎልደሮችን ክሬት አድርገናል። ስንት ፎልደር ክሬት አድርገን? ያው ስታቲካል ኢንጂን ስር 3 ፎልደሮችን ክሬት አድርገናል ማለት ነው። ሶስቱም የራሳቸው እንትን አላቸው። አሁን ለምሳሌ ዳታ 10 ስናይ ሳምፕል ሰላሪ የሚል አለ። እሱ ውስጥ የሰላሪ ምናምን እንደዛ አይነት ነገር ዳታዎችን ስቶር እናደርጋለን ማለት ነው። እዚህ ሶርስ ውስጥ ደግሞ ምንድነው ያሉት ኮዶች ማለት ነው። ሚን ሚዲያ ምናምን የምንሰራበት እዚህ ጋር ደግሞ ሞንቴ ወይስ ምናምን የሚሉት ያው እሱን የ44% ብለን የሰራ ነው። እሱም በኋላ እናያለን ማለት ነው። እዚህ ጋር እንደዛ እቺ ኢንት ፓይ ደግሞ ያው ፓኬጅ ናት። ያው ፓይተን እንዲረዳት ይሄ ፓኬጅ እንደሆነ ፎልደሩ ፓኬጅ እንደሆነ ፓይተን እንዲረዳ ብለን ያስቀመጥነው ነገር ነው። እዚህ ጋር ስመጣ ደግሞ ቴስት ፎልደር አለ። ቴስት ፎልደር ውስጥ ደግሞ ምንድነው ፋይል ክሬት አድርገናል። እሱ ምን ያደርግልን? ኮዳችንን ቴስት የሚያደርግልን መስራቱን አለመስራቱን ማለት ነው። ከታች ደግሞ ምን ይኖራል? ሜን ዶት ፓይ የሚል ነው። ይሄ ፋይል ምን ያደርግልናል መስላችሁ? ኮዶቹ ረን ያደርግልናል ማለት ነው። እና አሁን ወደ የት እንሄዳለን? ወደ ሶርስ አሁን እዚህ ጋር እንትን ካለ ያው ይሄ ዳታ ነው ያለው ያው ሰለሪ የተለያየ ዳታ ማለት ነው። እና ሶርስ ውስጥ ስንገባ ደግሞ እዚህ ጋር ሶርስ ውስጥ ገብተን የት እንሄዳለን? ስታቲካል ኢንጂን የሚል እዚህ ውስጥ ስታት ኢንጂን ብለን የከፈትነውን ክሬት ያደረግነው ፋይል ውስጥ እንገባለን። እዚህ ውስጥ ስንገባ እንግዲህ ምን እናገኛለን? ብዙ ዲፋይን ያደረግናቸው ነገሮች አሉ ማለት ነው። እነሱ ምንድነው? እዚህ ጋር ሚን እንዴት ሚን እንደሚሳል ማለት ሚን ማለት አፍሬጅ የሁሉንም አፍሬጅ ሰርተው የሚያቀርብልን ማለት ነው። በኋላ ረን ስናደርግ እናያለን። እዚህ ጋር ደግሞ ሌላ ምን እናገኛለን? ሚዲያን አሁን ሚዲያን ለመስራት መጀመሪያ ምን ማድረግ አለበት? ሶርትድ መሆን አለበት ፋይላችን እንትን ዳታችን ሶርትድ ካልሆነ ኤረር ይሆናል ማለት ነው። ወይም የተሳሳተ ኢንፎርሜሽን ይሆናል። ስለዚህ ሶርት አድርገን ከዛ ኦድ ከሆነ መሀል ላይ ያለውን ኦድ ካልሆነ ደግሞ የሁለቱን ድምር ለሁለት አካፍለን መሀል ላይ ያሉትን ሁለቶችን እንደዚህ እናገኛለን። ሞድ ደግሞ ዳታ ውስጥ በተደጋጋሚ የተገኘ ነው። ሊኖርም ላይኖርም ስለሚችል እሱ እናያለን። ቫሪያንስ ደግሞ ምን ያህል እንትን ስፕሪድ እንዳደረገ እናያለን ማለት ነው። እዚህ ጋር ደግሞ ስታንዳርድ ዲቪዥን ማለት የቫሪያንሱ አንደር ሩት ማስገባት ማለት ነው። እና እንደዚህ ኮዶቹ እንደዚህ መሳሉ ከሰዓት አንፃር ላይ ያየ ነው። እና ወደ ታች ስንመጣ ደግሞ እዚህ ጋር ደግሞ ከዛው መተን እናደርጋለን። እስካሁን የጻፍናቸውን ኮድ እዚህ ቅድም እንዳልኩት እቺኛዋ ፋይል ምን ለማድረግ ነው የምትረዳን? ረን ለማድረግ ማለት ነው። እና እዚህ ጋር መተን ረን እናደርገዋለን። ረን እንዴት እናደርጋለን የሚለው እዚህ ጋር ረን ምልክት አለች። እሷን ነክተን ረን ያደርግልናል ማለት ነው። ይሄው ከታች እንደምናየው እዚህ ጋር ምን ይላል? ሞዱ ኖ ሞድ ይላል ማለት ነው። ኦል ቫልዩ ዩኒክ ናቸው። ምንም ተመሳሳይ ስለሌለ ኖ ሞድ ይላል። እዚህ ጋር ደግሞ ቫሪያንሱ ሰርቶልን ያው ትልቅ ቫሪያንስ ነው ያለው መሰለኝ 154 ቫሪያንስ ነው ያለው። ስታንዳርድ ዲቪዥኑ ደግሞ 3900 ምናምን እንደዚህ ነው። ከዛ እነዚህ ደግሞ ባናያቸዋለን ሞንቴ ምናምን የሚለው እዚህ ጋር ከታች እንደምናየው ደግሞ ሞንቴ ካርሎ ምናምን የሚለው እሱ ያው ሀሳቡ መሰላቸው አንድ ኢቨንትን ያው በተደጋጋሚ
ኤክስፐሪመንት ሰርተን በኮምፒውተር ማለት ነው። እና ከዛ እሱ ነገር ምን ያህል ወደ ትሩዝ ቫሊዩ እንደ ተጠጋ ያሳይናል ማለት ነው። አሁን ትንሽ እንትናችን ትንሽ ስትሆን ያን ትሩ መሆኑ ትንሽ ያጠራጥረናል። ግን እንትናችን በተደጋጋሚ ባረግንበት እንትን ዳታዎቹን በሰፉ ቁጥር ትሩ የመሆኑ እንትን ያለን ማለት ነው። አሁን እዚህ ጋር እየተሰጠን 4.5% ክራሽ ያጋጥማል ተብሎ ነበር። ሰርቨሩ ምን አለው 4.5% ክራሽ አለው እና ከዛ እሱ ምንድነው በአንድ ቀን ውስጥ ማለት ነው። እኛ እንዴት ስቲሙሌትድ ፕሮባቢሊቲ እንዴት እንሰራለን የሚለው ደግሞ ነምበር ኦፍ ክራሽ ኦቨር ቶታል ዴይስ እናደርጋለን ማለት ነው። ያ ማለት ያው 14.5%ቱ ለኢች ዋን ዴይ ማለት ነው። እና እዚህ ጋር አሁን ለምሳሌ ስንት ወሰድን? እዚህ ጋር 30 ስንወስድ ያው 0.0 ምናምን መጣ። 365 ቀን ስንወስድ ደግሞ በፎርሙላው ማለት ነው ሄዶ ስንት መጣ? 0.064 ምናምን መጣ። 1000 ስንወስድ ደግሞ ያው እየተጠጋ ሞር አኩሬት እየሆነ ይመጣል ማለት ነው። ለዚህ በተደጋጋሚ ዳታዎችን እንትን ማለት አለብን፣ እያበዛን ቼክ ማድረግ አለብን ማለት ነው። እና ከዚህ ፕሮጀክት የምንረዳው በቃ ፕሮባቢሊቲ ሪል ላይፍ ላይ እንዴት እንደሚሰራ ማለት ነው። ያ እኔ የተረዳሁት እንደዚህ ነው። እና ደግሞ በቃ ሌላ ምን እንረዳለን የሚለው እና ትልቅ ላርጅ ዳታ የሆንን እንዴት መስራት እንዳለብን ነው። ያው አፍሬጅን ማመን እንደሌለብን ነው። ያው ደግሞ ነገሮች ትንሽ በሆኑ ቁጥር እውነት የመሆናቸው እንትን ፕሮባቢሊቲ ይቀንሳል። ስላዳመጣችሁኝ አመሰግናለሁ።